የሰከላ ቱሪዝም ሀብት ከግሽ አባይ ከተማ በስተደቡብ ምስራቅ አቅጣጫ 14 ኪሎ ሜትር ርቀት ላይ የሚገኘው ጉደር ሐይቅ ይባላል። ስለ ሐይቁ ስያሜ አፈጣጠርና ትውፊት በአካባቢው ኗሪዎች የተለያዩ መላምቶችና አፈ ታሪኮች ይነገራሉ። ስለምታዩት ስለ ጉደር ሐይቅ ባህር በዚህን ጊዜ ተገኘ በዚህን ጊዜ የተፈጠረ ለማለት አስቸጋሪ ነው። በጣም ረጅም ዘመን እንዳለው ነው ከአባቶችና ይህ ቦታ የነበረው የምታዩት ባህር ጀሮ ከያት ያረጃል እንደሚባለው ሁሉ ጉደራ የሚለው ስም ጉድ ሰራ ለማለት ነው ይላሉ አባቶች። ምክንያቱም እዚህ አካባቢ የነበሩ ህብረተሰቦች ሰው ሰፍሮበት መንደር እንደነበረ ነው የሚነገረው። ህዝብ ሰፍሮበት እንደነበረ ነው የሚነገረው። ከኃጢአት ብዛት ከሰውነት ክፋት የተነሳ ማይበል ዋጣቸው። ስለዚህ ጉድ ሰራ ተብሎ ስም ተሰጥቶት የነበረን መልሰው በኋላ ጉደራ ተብሎ ስም ተሰጠው ብለው ከአባቶች የሚነገረን የሰማነው ቃል አለና ይህ ባህር ዛሬ እንደምታዩት በጋራ ሸንተረራ አካባቢ ደኑ በማለቁ ምክንያት እንዲሁ ዛሬ ጠባብ ሆኖ ታየ እንጂ የምታዩት ሜዳ ሁሉ ይሄ የምታዩት ሜዳ ሁሉ በባህር የተዋጠ ነበረ። ራሱ ከመሬቱ ከባህሩ ማይከል ማለት ነው ዋናተኞች እየገቡ ቀጭን የነቅሉበት ነበረ መሬቱ ተጎርዶ ማለት ነው። እና ይሄ ግማሽ መሬት ሄዶ አሁን ከዚህ